ሰበር መጥፎ ዜና በኢራንና በአሜሪካ መካከል የነበረውን ጦርነት ያረጋጋል ተብሎ ተስፋ ተጥሎበት የነበረው የፓኪስታኑ ኢስላማባድ ድርድር ያለምንም ስምምነት መጠናቀቁና የአሜሪካውን ዴሌጌሽን የሚመሩት ጄዲ ቫንስ ፓኪስታንን ለቀው መሄዳቸው ተሰምቷል። ላለፉት 21 ሰዓት ትናንትና ለ21 ሰዓታት ሲደረግ የነበረው ድርድር እንግዲህ ያለምንም ስምምነት ለስምምነት እንኳን ጫፍ መድረስ መበተኑ ታውቋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንግዲህ ከድርድሩ በኋላ መግለጫቸውን ሰጥተው ነው ፓኪስታንን ለቀው የወጡት። በዚህ መግለጫቸው እንግዲህ ከኢራን ጋር ላለፉት 21 ሰዓት ድርድር ብናደርግም በምንም መልኩ የኛን ኦፈር ኢራኖች ሊቀበሉ አልቻሉም ብለዋል። በብዙ ጉዳዮች ላይ ተወያይተናል ብለዋል። በስትሬት ኦፍ ሆርሙዝ ጉዳይ፣ የኢራንን ማዕቀብ የማንሳት ጉዳይ፣ የኢራን ኒውክሌር ፕሮግራም ጉዳይ፣ ይህን የመሳሰሉ ነገራቶችን ተወያይተናል። ያ ጥሩ ዜና ቢሆንም መወያየታችን ጥሩ ዜና ቢሆንም ግን በምንም መልኩ ልንስማማ አልቻልንም ብለዋል። በተለይ በኢራን ኒውክሌር ፕሮግራም ጉዳይ ደግሞ ዋናው ኮር ያላስማማን ጉዳይ ያ ነው ብለዋል። ይህ ማለት በስትሬት ኦፍ ሆርሙዝ ምናምን ጉዳይ ስምምነት ላይ ደርሰዋል ኦር ምናምን የሚለውን ነገር ግን ስፔሲፋይ አላደረጉም። ነገር ግን በኒውክሌር ፕሮግራማ ጉዳይ ግን ኮር ዋና ያላስማማን ጉዳይ እሱ ነው ብለዋል። ኢራኖች አሁንም ኒውክሌር ዌፐን ኦር ኒውክሌር መሳሪያ የመታጠቅ ሀሳብ የለንም ቢሉንም ግን አሹራንስ እንፈልጋለን ብለዋል ጄዲ ቫንስ። ለአሁን ኦር ለሁለት ዓመት ምናምን ሳይሆን ለረጅም ጊዜ ኒውክሌር ዌፐን ኒውክሌር መሳሪያ ላለመታጠቅ ኮሚትመንት ሊያሳዩ ይገባል እና በዛ ልንስማማ አልቻልንም ብለዋል። ለማንኛውም ግን በዚህ ድርድር ውስጥ በዚህ 21 ሰዓት ውስጥ ከዶናልድ ትራምፕ ጋር በተደጋጋሚ በስልክ የተገናኘም ቢሆንም ዶናልድ ትራምፕም ደግሞ ይህንን ተደራዳሪ ቡድን በበጎ ሁኔታ እንዲደራደር ፍሌክሲብል ሆኖ እንዲደራደር ትዕዛዝ ሰጥቶ የነበረ መሆኑን ተከትሎ እንደዛ በበጎ ሆነን ብንደራደራቸውም ግን ኢራኖች ኦፈሮቻችንን በሙሉ ሊቀበሉ አልቻሉም፣ ሙሉ ለሙሉ ሪጀክት አድርገውብናል ብለዋል ጄዲ ቫንስ። ስለዚህ ይህንን ተከትሎ እንግዲህ ፋይናል ያልነውን ፋንዳሜንታል የአሜሪካ ፋይናል ኦፈር ሲምፕል የሆነውን ኦፈር እንግዲህ አቅርበንላቸው ፓኪስታንን ለቀን እንወጣለን ብለዋል ጄዲ ቫንስ። ይህንን ደግሞ የሚቀበሉት ከሆነ እናያለን ብለው ከጀርባ በምታዩት መልኩ ፓኪስታንን አመስግነው ከጀርባ በምታዩት መልኩ እንግዲህ የፓኪስታን አመራሮች ባይ ብለው ወጥተዋል፣ ከፓኪስታን ጥለው ወጥተዋል። ለሚቀጥሉት እንግዲህ ቀናት ሲስፋይሩ ለ2 ሳምንት መሆኑን ተከትሎ ለሚቀጥሉት ቀናት ኢራኖች ይህንን የአሜሪካ ፋይናል የተባለውን ኦፈር ይቀበላሉ ወይ አይቀበልም ወይ የሚለው እንግዲህ የምናየው ነው የሚሆነው። በኢራኖች በኩል ግን እየተባለ ያለው ምንድን ነው? አሜሪካኖች በጦርነቱ ሰዓት እንኳን በጉልበት ሊያስጭኑ ያልቻሉትን የኢራንን መብት የሚነኩ ጉዳዮችን አሁን ደግሞ በድርድር ለማድረግ እየሞከሩ ነው የሚል ነገር ነው በኢራን በኩል ያለው። ኢራን የኢራንን ሕዝብ ኢንተረስት የሚነካ ጉዳዮች ላይ በተአምር አንስማማምም፣ አንደራደርምም። ስለዚህ የአሜሪካ ኦፈር ኤክሰሲቭ ነው ብለዋል። ኦር ከመጠን በላይ የተለጠጠ ኦፈር ነው ሲሰጡን የነበረው። ይህ ደግሞ የኢራን ሕዝብ ኢንትረስት እና የኢራን አገር እንደ ሀገር የኢራንን ኢንትረስት የሚነካ መሆኑን ተከትሎ አልተስማማንም ብለዋል። ይህንን ተከትሎ እንግዲህ ድርድሩ እንዳይሳካ ዋናው ኮዝ የሆነው የአሜሪካ የተለጠጠና በጦርነቱ እንኳን ልታሳካው ያልቻለችውን ጉዳይ በድርድር ለማሳካት መሞከሯ ነው የሚል በኢራን በኩል አለ። ለማንኛውም ሲስፋየሩ እንግዲህ ለ2 ሳምንት የሚቀጥል መሆኑን ተከትሎ አሁንም ተገናኝቶ ይወያያሉ የሚል ተስፋ አለ። ሲስፋየሩ ሳያልቅ ያም አይሆን ከሆነና ጦርነቱ የሚቀጥል ከሆነና እንደገና ለወራት የሚራዘም ከሆነ ግን ኢትስ ጎይንግ ቱ ቢ ባድ ኒውስ፣ በጣም ባድ ኒውስ ነው የሚሆነው። ለዓለም ህዝብ በሙሉ በጣም ችግር ነው የሚሆነው። ምክንያቱም ባለፈው 40 ቀን ጦርነት እንኳን ምን ያህል የዓለም ህዝብ እንደተጎዳ ታውቃላችሁ። እና አሁንም የሚቀጥል ከሆነ አደገኛ ነው የሚሆነው። ለማንኛውም ግን በዚህ 2 ሳምንት ውስጥ በሚመጡት ቀናቶች ውስጥ 2 ሳምንት እንኳን ኦልሬዲ ቀንሷል፣ ግን በሚመጡት ቀናቶች ውስጥ ተገናኝተው እንደገና ይደራደራሉ የሚለውን ግን አይ ገስ ዊ ዊል ሲ